በአሁኑ ሰዓት ቤቶች ቶሎ እንዳይሸጡ ትልቁ ሚና እየተጫወተ ያለው ኢኮኖሚው ነው። ከኢኮኖሚ ቀጥሎ ግን ሁለት መሰረታዊ ችግሮች አሉ የቤት ገበያው ላይ ቤቶች እንዳይሸጡ እያደረጉ ያሉ። የመጀመሪያው የቀጠሮ አያያዝ ችግር ነው። ይሄ በዋናነት የሚታየው ማን ላይ ነው? ቤት የሚገዙ ሰዎች ላይ ነው። በሌላ በኩል ደግሞ ቤቶቻችንን ለመሸጥ አሳልፈን ለሶስተኛ አካል ምቾት መስጠት ነው። ይሄ ደግሞ የማን ችግር ነው ከተባለ ቤት የሚሸጡ ሰዎች ችግር ነው። ይህንን ስል ምን ማለት እንደሆነ ላብራራ። ይኸውላችሁ የቤት ገበያው ላይ ስትመጡ ሁለት አይነት ደንበኞች ነው ወይም ደግሞ ሁለት አይነት ቤት የሚሸጡ ሰዎች ነው የምታገኙት። የመጀመሪያው ግንባታ ላይ ያሉ ቤቶችን የሚሸጡ ሰዎች አሉ። በሌላ በኩል ደግሞ ያለቁ ቤቶችን የሚሸጡ ሰዎች አሉ። ግንባታ ላይ ያሉ ቤቶችን የሚሸጡ ሰዎች አብዛኞቹ ንግድ ፍቃድ አውጥተው ነው የሚሰሩትና አክት የሚያደርጉት እንደ ነጋዴ ነው። ስለዚህ ከነዚህ ሰዎች ጋር ቢዝነስ ለመስራት ብዙ አይከብድም። በየትኛውም ሰዓት በየትኛውም ቀን ቤቶቻቸውን መጎብኘት፣ እነሱን ማግኘት፣ ቤቶቻቸውን መግዛት አይከብድም። ይህንን እድል ግን ያለቁ ቤቶችን የሚሸጡ ሰዎች ጋር አታገኙትም። ምክንያት ከተባለ ያለቁ ቤቶችን የሚሸጡ ሰዎች አብዛኞቹ የሚተዳደሩት ቤት በመሸጥ አይደለም። እነዚህ ሰዎች የሚሰሩት ዋና ስራ አላቸው የሚተዳደሩበት። ያ ስራቸው ሀብት ስለፈጠረላቸው የተለያዩ አገልግሎቶች የሚውሉ ቤቶችን ይገዛሉ። ስለዚህ እነዚህን ቤቶቻቸውን ነገ ከነገ ወዲያ ገበያ ላይ ሲያወጧቸው የእነዚህን ሰዎች ቤት መግዛት፣ መጎብኘት ወይም ደግሞ እነሱን ማግኘት የምትፈልጉ ከሆነ በየትኛውም ሰዓት በየትኛውም ቀን ቀጠሮ ሳትሰጧቸው ብትሄዱ አታገኟቸው። ምክንያት ከተባለ ሌላ ህይወታቸውን የሚመሩባቸው ህይወት ስላላቸው። ስለዚህ ከነዚህ ሰዎች ጋር እንዴት ነው ቢዝነስ ምንሰራው ከተባለ የግዴታ የቀደመ ቀጠሮ ያስፈልጋል። ያ የቀደመ ቀጠሮ ከአንድ ቀን በፊት ወይም ደግሞ መቼ ከ6 ሰዓት ወይም ከግማሽ ቀን በፊት ቀጠሮ መያዝ ያስፈልጋል። ያለበዛ እኛ ስለተመቸን እኛ ጊዜ ስላገኘን ቤት ለማየት ተነስተን ብንወጣ ቤቶቻቸውን የማየት እድላችን በጣም ዝቅተኛ። አሁን የቤት ገበያው ላይ እየታየ ያለው እሱ ነው። አብዛኛው ሰው ሁሉንም ቤት የሚሸጡ ሰዎች እንደ አንድ ባህሪ እንዳላቸው ነው የሚያየው። ቤቶች ለመጎብኘት ሲመጣ ያለቁ ቤቶችን ለመጎብኘት ሲመጣ ከ30 ደቂቃ በኋላ በፊት ወይም ነው ከአንድ ሰዓት በፊት ቀጠሮ ይሰጣቸዋል ለሽያጭ አማካሪ። ያ ቀጠሮ የመሳካት እድሉ 50-50 ነው። ምናልባት ሰውየው ቤት ውስጥ ከተገኘ፣ ተከራዩ ቤት ውስጥ ከተገኘ፣ ቁልፍ የያዘው ሰው እዛ አካባቢ ላይ ከተገኘ ነው። ምክንያቱም ቅድም እንዳልነው የራሳቸው ቤት ስላላቸው ቁጭ ብሎ የሆነ ሰው ይመጣል ብሎ አይጠብቁ። ግንባታ ላይ ያሉት እንኳን እነሱ ሴልስ ቢሮ አላቸው፣ ሴልሶች አላቸው 24 ሰዓት እነሱ ከጠዋት 12 ሰዓት እስከ ማታ 2 ሰዓት ድረስ ታገኛቸው። እነዚህ ግን ሽያጭ ቢሮ የላቸው። ስለዚህ የግዴታ ቤቶቻቸውን ለመጎብኘት ወይም ደግሞ እነሱን ለማግኘት ወይም ደግሞ ቤቶቻቸውን ለመግዛት የነሱ ተሳትፎ ያስፈልጋል። እነሱ እኛ ፕሮግራም ውስጥ እንዲገቡ ግድ ይላል። በዛ ምክንያት አብዛኛው ጉብኝት ያለቁ ቤቶች ላይ ስታዩት አይሳኩም። አንዱ ማይሳካባት ምክንያት የሽያጭ አማካሪው ችግር ብቻ አይደለም። ቤት የሚሸጠው ሰው ኢንቨስትመንቱን የሚያደርገው ሲመቸው ነው። ኢንቨስትመንቱን ለማየት የሚመጣው ሲመቸው በመሆኑ ምክንያት ነው። ስለዚህ ይህንን ችግር እንዴት እንቅረፈው ከተባለ የምትመጡበትን ገበያ ወይም ደግሞ ልትገዙት የምትፈልጉት ቤት በማን እጅ እንዳለ መገንዘብ ያስፈልጋል። በግለሰብ እጅ ካለ ስለዚህ ያ ግለሰብ የቀደመ ቀጠሮ ያስፈልገዋል። ግንባታ ላይ ካለ ከነዚህ ሰዎች ጋር ሴልስ ቢሮ ስላላቸው ሴልሶቹን ባይሳተፉ ራሳችሁ በየትኛውም ሰዓት ሄዳችሁ ቤቶቻቸውን ማየት፣ መጎብኘት፣ መረጃ መውሰድ የምትችሉበት እድሉን ፈጥረውላቸዋል። ስለዚህ የቀደመ ቀጠሮ ያስፈልጋል። ያለቀ ቤት ስትገዙ ያንን ግል ከማድረጋችሁ በፊት የምትገዙት ቤት በማን እጅ ነው ያለው የሚለውንና ለዛ ባህሪ ደግሞ የሚያስፈልጉትን ተግባራቶች ማድረግ ያስፈልጋል። ይህንን ካረግን አብዛኛውን ጊዜ በገዢ በኩል እየተፈጠሩ ያሉ የቀጠሮ ችግሮችን መፍታት እንችላለን። አንደኛው ችግር ይሄ ነው እየታየ ያለው የቤት ገበያ ላይ ቤቶች ቶሎ እንዳይሸጡ ምክንያት እየሆነ ያለው። ሁለተኛው ችግር ምንድን ነው? ቤቶቻችንን ለመሸጥ አሳልፈን ለሶስተኛ አካል ምቾት እየሰጠን ያለ ነው። አብዛኛውን ጊዜ ይኸውላችሁ ያለቁ ቤቶች ሲሆኑ በተለይ እነዚህ ያለቁ ቤቶች ወይ ሰው እየኖረባቸው ነው ተከራይተዋል፣ ወይ ደግሞ ራሱ ባለቤቱ ነው የሚኖርበት፣ ወይም ደግሞ ቤቶቹ ክፍት የሆኑና ነገር ግን እንዳይበላሹ ቁልፉ ወይ ጥበቃ ጋር ነው ወይ ደግሞ ማን ጋር ነው? ፕሮፐርቲ ማኔጅመንቱ ጋር። ስለዚህ አብዛኛውን ጊዜ ወይ ውጭ ያሉ ሰዎች ተወካይ ያላቸው ቁልፍ ያለው ፕሮፐርቲ ማኔጅመንት ጋር ነው፣ ጥበቃው ጋር ነው፣ ተከራዩ ጋር ነው ያለው ቤቱ። ስለዚህ ሰው ለማየት ሲፈለግ ምን እየሆነ ይመጣል? ያ ተከራዩ እስኪመቸው ድረስ፣ ፕሮፐርቲ ማኔጅመንቱ እስኪመቸው ድረስ፣ ጥበቃው እስካልደበረው ድረስ፣ ተወካዩ ሰውዬ እሱ ጊዜ እስካገኘ ድረስ ነው ቤቶቹ የሚታዩት።
በጣም የሚሸጡ ቤቶች ይወጡና በሳምንት በ15 ቀን ውስጥ የመሸጥ እድል እያላቸው ነገር ግን ተወካዮቹ ስደውላቸው ስብሰባ ውስጥ ነኝ፣ አይ ዛሬ አይመቸኝም፣ ጠዋት ነው የሚመቸኝ፣ አይ ዛሬ አይመቸኝም፣ አርብ ደውላችሁላቸው ሐሙስ ነው የሚመቸን ይላሉ። ተከራዮቹ ያው ፕራይቬሲያቸውን እንዳይነካስ ስለሚፈልጉ ቤት ውስጥ አይደለንም፣ ወጥተናል፣ ክፍለ ሀገር ነን፣ እንደዚህ ነው እያሉ ቤቶቹ ሳይታዩ ረዥም ጊዜ ይቀመጣሉ። ጥበቃው 3 4 5 በቀን ውስጥ ሰው ሲያሳይ ይሰለቸዋል። ከዛ የለውም ስልክ አለማንሳት ይጀምራል። የህንፃ አስተዳዳሪዎቹ እነሱ ቤቶቹን በራሳቸው በኩል ለመሸጥ ሲሉ በሌላ በኩል የሚመጡ ደንበኞችን እንዳያዩ ሲባል ስልክ አያነሱም፣ ቁልፍ ይዘው ይጠፋሉ። ለማሳየት ያላቸው ፍላጎት በጣም ዝቅተኛ ነው። ባህሪያቸው ያስቸግራል። ስለዚህ ቤቶቹ ይሸጡ የነበሩበትን ጊዜ እያራዘመ ይመጣል። ይሄ ባህሪ ቤቶቹን ለመሸጥ እነዛ ሰዎች ምቾት ላይ መሰረት እያደረግን ነው። ይሄ እንደዚህ ዝም ብዬ የምላችሁ አይደለም። አብዛኛውን ጊዜ ለምሳሌ ቦሌ አካባቢ ያሉ ቤቶች አብዛኞቹ የዲያስፖራ ኮሚኒቲ ይሆናሉ። ስለዚህ ማን ነው የሚያሳየው? ተወካዩን። ተወካዩ ሲመቸው ነው የሚያሳየን። ስደውለት ከዛሬ አልቻልኩም ይባላል። አሁን ደግሞ እንደምታውቁት ሰው ኢንፍሌሽን ያለበት ኢኮኖሚ ስለሆነ የብር የመግዛት አቅሙ ከዛሬ ነገ የባሰ ይወድቃል ተብሎ ስለሚታሰብ ቶሎ እጁ ላይ ያለውን ገንዘብ ወደ አሴት መቀየር ይፈልጋል። ስለዚህ ቶሎ መወሰን ይፈልጋል። በአንድ ቀን ውስጥ በሁለት ቀን ውስጥ ለምሳሌ ቦሌ 10 ቤት ካለ ቶሎ ብሎ እነዛን ቤቶች ቶሎ አይቶ የተሻለው ቤት ላይ ኢንቨስት ማድረግ ነው የሚፈልገው። ስለዚህ ሰው በዛ ሩጫ ውስጥ የእኛን ቤት እንዳያየው ካረግን ምንም ትርጉም የለውም። ስለዚህ ወቅቱን የመሰለ የጉብኝት ቀጠሮ ወይም የጉብኝት ስርዓት መፍጠር ያስፈልጋል። በአሁኑ ሰዓት ሰው ሁሉንም አማራጮች አይቶ እንዳይቆጨው ሆኖ ምናልባት የተሻለ ቤት ላገኝ ይችላሉ። ይሄ የኛ ቤት እንኳን ያየው ቤት እንኳን በጣም የሚሆነው ከሆነ ወደ አይወስነው እስቲ ቆይ ሌላ ቤቶች በተሻለ ዋጋ የተሻለ ፊኒሽንግ ላገኝ ይችላሉ እንያቸው እነዛን ቤቶች ይባላል። ስለዚህ እነዛ ሰዎች ሲመጡ ቶሎ ብለን ቤቶቹን ከፍተን ካላሳየናቸው ገበያ ውስጥ በጣም ውስን የሆነ ገዢ ነው ያለው። እኛ ቤት ማናሳያቸው ከሆነ ቤቶቻችን የፈለገ ጥሩ ቢሆኑ ረዥም ሰዓት ገበያ ላይ ይቀመጣሉ። ይሄ አንዱ ከኢኮኖሚ ቀጥሎ ቤቶች እንዳይሸጡ ትልቁ ሚና እየወሰደ ነው ያለው። ቤት የሚገዛውም ሰው የሆነውን ቤት ሳይገዛል ቤት የሚሸጠውም ሰው በአጭር ጊዜ ውስጥ ቤቱን መሸጥ ሲገባው ለችግሩ ለሚሸጥበት ምክንያት ሳይደርስለት ቤቱ ረዥም ሰዓት ቁጭ ይላል። የሽያጭ አማካሪም ከዚህ ውስጥ ወይ እምነቱን ያጎላ በሁለቱም በኩል ሊያገኝ የሚገባውን ኮሚሽን ደግሞ ሳያገኝ ይወጣል። ስለዚህ የሁሉም ሚቹዋል የሆነ ችግር ነው እየተፈጠረ ያለው። ስለዚህ ይህንን ችግር እንዴት እንፍታው? የቤት ጉብኝቱን ችግር እንዴት እንፍታው ከተባለ የክፍት ጊዜ መፍጠር ያስፈልጋል። ክፍት ጊዜ ማለት ኦፕን ታይም የምንለው በሳምንት ውስጥ ለምሳሌ 2 ቀን 3 ቀን ክፍት ሰዓት ያስፈልጋል። 1 ሰዓት ለምሳሌ ሰኞ ከ5 ሰዓት እስከ 7 ሰዓት በዚህ ሰዓት፣ ከዛ አርብ ወይም ደግሞ ሐሙስ ብንደግምላቸው ከ5 ሰዓት እስከ 7 ሰዓት በዚህ ሰዓት ውስጥ ነው። በሳምንት 2 ቀን ይሄ ቤት የሚታየው ወይም 3 ቀን በዚህ ሰዓት ነው የሚታየው። ሰው በዚህ ያንን ቀጠሮ መጥቶ አይቶ ቤቱን መግዛት የሚችልበትን ነገር መፍጠር ያስፈልጋል። ይህንን እስካላረግን ድረስ አስቸጋሪ ነው ቤቶቹን ማሳየት። እኛም በጣም ነው የሚጨንቀው። በቃ አንድን ቤት ለማሳየት እኛ ከነገና ቤት የሚሸጠውን ሰውዬም ፕሬዘንት እናደርጋለን። ዛሬ እኮ በጣም ጥሩ ገዢ ነው የመጣው፣ ዛሬ እኮ ወቅቱ እኮ እንደዚህ ነው። እንደዛ መሆን የለበትም። የጋራ ጥቅም ነው። ስለዚህ እኛ ደንበኛውን ፈልገን አመጣን፣ ፍላጎት ፈጥረንበት አመጣን። ስለዚህ ቤት የሚሸጠው ሰውዬ ደግሞ ቤቱን ለማስጎብኘት ዝግጁ ማድረግ አለበት። እሱ ኃላፊነቱ እሱ ነው፣ ምንም ሌላ አይደለም። እኛ ቀድመን ቀጠሮ እስከሰጠነው ድረስ ቤቶችን ማዘጋጀት አለበት። ስለዚህ ኦፕን ታይም ማዘጋጀት ያስፈልጋል። ሌላው ለምሳሌ ጥበቃዎች ብዙ ጊዜ ቁልፍ የሚይዙ ከሆነ እነሱንም በተወሰነ መልኩ ተጠቃሚ ማድረግ ያስፈልጋል። አሁን አንዳንድ ቦታ ምንድነው የምናደርገው? ለምሳሌ ደሞዛቸው 10 ሺህ ብር ከሆነ እኛ ቤቱ እስኪሸጥ ድረስ 1 ወር ድረስ ከሆነ ወይም ደግሞ 1 ወር እጥፍ 10 ሺህ ብር ጭማሪ እንከፍላለን። ስለዚህ ሰው ሲመጣ በየትኛውም ሰዓት አስጎብኝ ቁልፍ ይሆንና ብለን ስንሰጠው ሰው በቃ እነዚህ ቁልፍ ጥበቃ የሚሰሩ ልጆች በጣም ደስተኛ ሆነው ኃላፊነቱ ወስደው በየትኛውም ሰዓት በተደወለላቸው ሰዓት ሁሉ አንስተው ነው ቤቶች የሚያሳዩት። ነገር ግን በዛ ቤት ውስጥ ተጠቃሚ እንዳልሆኑ የተረዱ በመጡ ቁጥር ቢዝነሱን ለመስራት ወይም ደግሞ ቤቶችን ለማሳየት ብዙ ፍላጎት አይኖራቸውም። ራሳቸውን ያገላሉ።
እነዚህ ሁለት ችግሮች በጣም ቀላል ይመስላሉ፣ ግን በጣም ትልቁን ሚና እየተጫወቱ ያሉት እነዚህ ናቸው። አንዱ ቶሎ ቶሎ ቤቶችን ማሳየት አለመቻል፣ ወቅቱ የሚጠይቀንን ነገር አድርገን አለመገኘት ቤቶቻችን ረዥም ሰዓት እንዲቀመጡ ትልቁ ሚና ነው እየወሰደ ያለው። ኢኮኖሚው ምንም ጥያቄ የለው። ነገር ግን ደግሞ ኢኮኖሚውን አልፎ ገበያ ውስጥ የሚገቡ የተወሰኑ ገዢዎች አሉ። እነሱ ቶሎ ብሎ እኛ ቤት ላይ እንዲወድቁ ማድረግ ስንችል ባለማሳየታቸው ምክንያት ሌላ ቤት እየገዙ ነው ያሉት። በዚህ ይህንን ችግር እናንተም ተገንዘባችሁት መፍትሄ ብንፈልግለት ደስ ይለኛል፣ እውነት ለመናገር ይህን ለማለት ነው። እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ። ጆርጅ ነኝ። ቻው